أبونا على أبو شكلك أبونا على أبو شكلك ما برات متى من أمجالات إنك بكري أنا قاعد أقول مثلا كهما سبحانه وتعالى ننجر أمته من أين بين نوجد بكري يا كم بالمس أمتكين نواتو كو إبسود أفندل كم يالله سلا ساتي لا يبي قالوا متي إدرنة تيارا كيسمبولة قالوا تركي تي قالوا توبات تي قالوا إنجلا قالوا أمتا كونكي كنا اتمو فيسا أمتكين سواهو بتشو فيسا أمتكين نكابجامو شير ولي قلا وان سيدي تيتي سند قاو قبضن توير كجال كبار رتي شير قلا مي كوبرين قلا أكاونتي قباجون كم قالوا سب لما ساتي نباسن نمو نمكنا شوارع كيشودا أمتو كيسرا بدي لا يبي دبرسود سيني قالوا شوا أدنى نبينا ما مكان سنغال سنة شوارع النتي سلالة يو كلام نينوس سني قاله كأوي شغوتي كو بدينا كان شغوتي كو بدينا كين شوا سلالة كيسة وخاسي سنغال سيسة شو أول كابي نفتامين جشودا مي أكا بلاكو كالتي أنا سكالو شيم بربادة كلامون بربادة أبرانا كلامون بربادة شوا ده مين كلام هم شير قلاشين كوبرينج شير قلاش تيجي جراتو كباسوفن تيجي جراتو كباسوفن የኢትዮጵያ ብሔር ቤተሰቦች ሁላችሁም የሆነ ማሳያችሁ ምስጥር አለ ሁላችሁም ኮፒ ሊንክ ሼር አድርጉ ማልኩም ማል ወመርዚን ሲያቀልቦ ውሽ አባቦ መርዚ አቦ ሼር ወሊ ጎዳ ለመኩመላ መንበርባደ ጭቲ ባሱ ባኒ ይሄ ፋኖ ራሱን የሚለው እኔ አሁን ያለሁት አዲስ አበባ ውስጥ ነው ናላቡ ሸክላክ ፍንፍኔ ውስጥ ነው ያለሁት ፋኖ ራሱን የሚለው ምን እንዳደረገ ጉድ አሳያቸዋለሁ ዛሬ በጣም የሚገርም ምስጥር ወጣ ድራማሽ ፋኖ እኔ ከተነሳሁብህ ማለት ነው አለቀልህ ማለት ነው ሂድና የዮኒ ማኛ ቂጥ ውስጥ ግባ ዮኒ ማኛ ኢትዮጵያዊ አይደለም ሲጀመር ዶክተር አብይ ልቡ ሰፊ ስለሆነ እንጂ ዮኒ ማኛ መገደል የሞት ፍርድ ዮኒ ማኛ ላይ የሞት ፍርድ መሰጠት ያለበት ጥንብ ሽማግሌ ነው ዮኒ ማኛ ማለት ነው የኢትዮጵያን ብሔረሰቦች ያፋጀ ዮኒ ማኛ ማለት ነው እና ለቡ ሸክለክ ማታ ምን እያለ ነበር መቼ ነው መገባው ይሄው ገብቻለሁ አዲስ አበባ ነው ያለሁት ኦኬ ቦሌ ቡልቡላ ነው ያለሁት ያወራ ቦሌ ጥንባታ ውሻ ነግረሃለሁ ማለት ነው የፋኖን ምስጥር የኢትዮጵያ ብሔረሰቦች ማወቅ አለባችሁ አንደኛው ፋኖና የኦሮሞ ህዝብ መሃል አንድም የኢትዮጵያ ሰማችሁ የኢትዮጵያ ብሔረሰቦች አንድ ነገር ላስረዳችሁ ፈልጋለሁ እዮልከኝ ኮፒሊንግ ጎዳ አካውንቲ ጉባጅሩ የኢትዮጵያ ብሔረሰቦች አንድ ነገር እንድትገነዘቡልኝ ፈልጋለሁ ስለዛ ሁላችሁም ሼር አድርጉ እነቤኪ ካላችሁ በተለይ ደቡቦች ምኖች የኢትዮጵያ ብሔረሰቦች የሆነ እናንተ መታቁት ሁነታና የሆነ ሀቅ ምስጥር ፋኖ ምን ያደረገ እንዳለ በቪዲዮ መረጃ ማለት ነው ከነ መረጃው ይዤ መጥቻለሁ ፋኖ ምን ያደረገ እንዳለ ማለት ነው ፋኖ ኦሮሚኛ ተናጋሪ ማለ ገና ደቡብ ላይ የገባ በኦሮሚኛ ያረደ እኛ ኦሮሞ ነን ያለ የኦሮሞን ብሔረሰቦች የኦሮሞን ብሔር ማለት ነው ከደቡብ ጋር ከሀዲያ ጋር ከስልጤ ጋር ከጉራጌ ጋር ለማጋጨት ምስጥሩ ተጋለጠ እኔ እጅ ገባ ግሩፓቸው ውስጥ ገብቼ መደበቅ የሌለበት ይሄውና ላሳያችሁ ይሄውና ለምሳሌ ማለት ነው ኩንኪ ልጅ ኩንኪ ልጅ
ወይ ፋኖ ወይ ፉንፉን አለው ተመልሻለሁ። ፉንፉን ደረስኩብሽ እኮ ተመልሻለሁ። የሆነ ግሩፕ አላቸው ጎበዝ ኮፕሊንግ ይጎዳ የሆነ ግሩፕ አላቸው ደቤራ ምትያን ስልክ ደወላሜ ፋኖ የሚባሉት ሽፍቶች የሆነ ግሩፕ አላቸው። አንድ አማራ በሚል ስም ማለት ነው። ይሄ ቴሌግራም ነው። አብረን እንገባለን። ኮፕሊንግ አርጉ። ደረስኩ ገብቻለሁ እዛ ውስጥ እነሱ በማያውቁት ቁጥር ገብቼ ምስጥራቸውን ቀድቼ ምን ብዬ ሁሉን ነገር ማለት ነው። አንድ አማራ ይላል በአማራ ስም ማለት ነው። ፋኖ የሚባለው ሌባ ማለት ነው። ፋኖ የሚባለው ሌባ ምን ያሉ ነው? የኢትዮጵያን ብሔር ብሔረሰቦች ይሄን እያረድን የኦሮሞን ስም ማጥላሸት ወይ ደግሞ ማጥፋት አለብን። ኦሮሞ ገዳይ እንደሆነ አስቡ። ኦሮምኛ ተናጋሪ ፋኖ አለ እየገባ የኢትዮጵያ ብሔር ብሔረሰቦች አባጌጤ ዌልካም ዱ ፈራፊ ፍንንጅላ የኢትዮጵያ ብሔር ብሔረሰቦች በአሁኑ ሰዓት ነቅጣችሁ ያበደ ውሻ እዚህም ይነክሳል እዛም ይነክሳል። ስለዛ ፋኖ ማለት ያበደ ውሻ ማለት ነው። የኢትዮጵያ ብሔር ብሔረሰቦችና የኦሮሞን ብሔር ለማጋጨት ብዙ ድራማ ሊሰሩ እንደተስማሙ ደረስኩባቸው። ለምሳሌ ማታ የሆነ መረጃ ይዞ መጡ። የምን መረጃ? ህፃን ልጅ ወንድማችንን አረዱ። ህፃን ልጅ ወንድማችንን ካረዱ በኋላ የኦሮሞ ህዝብ ዛሬ ቀጥታ ኦሮሚያ ላይ ሰልፍ ተጀመረ። የት? አሁን ጅማ ላይ። ጅማ መቼም የታወቀ ነው። ጅማ እኮ ረቢ መጣ ከሰው ለቀብ ጅማ ላይ አሁን ቀጥታ ሰልፍ ተጀምሯል። ይኸው ይሄ ጅማ ነው። ዛሬ ይኸው ተማሪዎች ዩኒቨርሲቲ ላይ የተቀጣጠለ እሳት አምቦ ላይ ተጀመረ። ዩኒቨርሲቲ ላይ የተቀጣጠለ እሳት ተማሪ ያቀጣጠለው እሳት መቼም አይጠፋም። ደግሞ መንግስቱ ኃይለማርያምን የገለበጠው ራሱ ተማሪ ነው። አሁን የተቃውሞ ሰልፍ ተጀመረ ማለት ነው። በቃ የታረደው ልጅ የታረደብን ልጅ ፎቶ አመጣላችኋለሁ። የታረደው ልጅ ይሄ ነው። እስኪ ይሄኛው ምኑ ነው? ሸኔ ኦሮሞ በመሆኑ ብቻ ኦሮምኛ ስለሚናገር ብቻ አስተኝቶ አረዱት። አፋን ኦሮሞ ረየተም እናቴ አፋን ኦሮሞ ማለት ሲታሳስልት አኑ መተሰባብ ሰብለሚ ዋንጀር ግሩፕ እየሰትጀለን አርጌም ግሩፕ ጀላ ከሰን ገለ ሜተ ነምና አርጌና ሰቦት ሰብለሞት መቃ ወራ ወታደጆ ሽፍቶታ ከኝ ፋኖ አፋን ኦሮሞ በ አደቲ ባምኔ ደቡብ ከሰትስ እርጊኔ ጉራጌ ከሰትስ ስልጤ ከሰትስ እርጊኔ ቀሌ ጪፍስኔ አፋን ኦሮሞቲን መቃ ኦሮሞ ባለሲራ ከጀት ዱበታ ጅሩ። አዎ እዚህ ስር አማራ ነው ልጁ እያላች ነው። ቴንክ ዩ ለዛ ነው የመጣው። አማራ ነው ልጁ ተባለ። የታረደው ልጅ አማራን አረደ ማለት ነው። ቬሪ ቬሪ ናይስ ድራማ። እዴ ነገሩ ወዲ ነው ወንድሞቼ፣ ነገሩ ወዲ ነው። እኔ ልንገራችሁ ልጁ አማራ አይደለም። የታረደው ልጅ ይሄ ነው። አማራ አይደለም። እንዴት ነው ድራማው የተሰራው? ላሳያችሁ አሁን ማለት ነው ከነ መረጃ። አማራ ነው አማራን አረደ። አቤት አቤት አቤት! ፋኖ አማራን አረደ። ድራማሽ ደግሞ በጣም ደስ ይላል እኮ እና ለቡሸክለክ ይኸውና ላሳያችሁ መረጃውን ማለት ነው። እንዴት ይገባላችሁ? ፎቶውን ራሱ እዛ ውስጥ ለቆ አዲስ አበባ የመጣሁትን መገደል አለበት ብሎ ማለት ነው አስተላለፉ። እነዚህ በመግደል የሚያምኑ መሀይሞች ማለት ነው። አካውንቴን ትላንትና ዋርኒንግ ሰጡኝ። ጥንባታሞች ማለት ነው። መገደል አለበት። አዲስ አበባ ውስጥ ቪዲዮ እየሰራው ነው መንገድ ላይ የሚሄደው። ልጁ የታረደበት ቦታ ቃል ለምድር ቃል ለሰማይ፣ ልጁ ደም የፈሰሰበት ቦታ ሄጄ ያሳያቸዋለሁ። ነገ ፈሳም እዚህ ጋር ምን አደረጉ? አሁን ግሩፕ የኔን ፎቶ ምናምን ለቋል። ዛሬ እኔ ፌስቡክ ላይ ለቀቁትን ፎቶ አስገቡና እንዴት ነው አምልጦ ከቦሌ ወጣው? እንዴት አምልጦ ከቦሌ ወጣ? ምን አባ እንዳታደርግ ነው አንተ ሽንታም። ኢትዮጵያ ውስጥ ነው ያለሁት ቦሌ። አሁን
ምን አባ እንዳታደርግ ነው ፈሳም እዚህ ጋር ድራማው ምን አደረጉ የሆነ ልጅ አስተኙ እዚህ ጋር አያችሁ አያችሁ አንተ ጋላ የኛ ሰዎች እንደምን ይገርፍታል የናንተው ነኝ እያለ አንደኛ የታረደው ልጅ አስተኝቶት ዝም ብሎ ጋላ እያሉ ነው አንገቱን የቆረጠው ቪዲዮውን እኔም ቴሌግራም አድርጋለሁ ቴሌግራሜ ላይ ግቡና ሊንኩን አስቀምጥላችኋለሁ እዩት የኢትዮጵያ ብሔር ብሔረሰቦች ይፍረደን እነዚህ ገሎ አልቃሾች ማለት ነው ምን አደረጉ ሌላ ሰው አምጥቶ አዎ ይሄኛው የናንተ ነን እያለ አልታረደም እኮ ቢላ ይዞ የናንተ ነን እያለ አስፈራርቶ አስተኝቶት ፋኖ ነው እሱ ራሱ አውቆ ረዶ በስማም ይያልክ ድምጹ ያኛውና ይሄ ሲጀመር አንድ አይደለም አንድ ሁለተኛው ደግሞ የናንተው ነኝ አላለም የኦሮሞ ልጅ የኦሮሞ የታረደው ልጅ የናንተው ነን እያለ አይደለም በደንብ ሴቭ አድርጉ በደንብ ናል ወይኔ ባጌቴ በደንብ ድራማውን እዩ የታረደው ልጅ ዝም ብሎ ተኝቶ አንተ ጋላ በስማም ብለ እረደው ነው የተባለው ያን ለማስመሰል ደማችንን ለመደበቅ ገባችሁ ደማችንን ለመደበቅ ምን አደረጉ ሌላ ድራማ ሌላ ሰው አምጥቶ የናንተው ነን ያኛውንም ቪዲዮ አሳያችኋለሁ ይሄንም አሳያችኋለሁ እዩ እዩት አይመሳሰሉም አይመሳሰሉም አንተ ጋላ አያችሁ ሲጀመር አያያዛቸውም እንደዛ አይደለም ሁለተኛ ልጁ ያኛው በእናታችሁ አትግደሉኝ እያለ ነው የተገደለው የኦሮሞ ልጅ ወንድሜ የተገደለው በእናታችሁ አትግደሉኝ በኦሮምኛ እያለ ነው የተገደለው የታረደው ህፃን ልጅ ማለት ነው ይሄን ጣምደል አምጥቶ አስተኝቶ አውቆ በእኛ ደም ላይ መጫወት ነው የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰቦች ይፋረደን ይሄ በእኛ ደም ላይ ሽንት መሽናን ነው ተንቀናል እውነቴን ነው የምላችሁ ተንቀናል መኖር አንፈልግም ስላችሁ አዲስ አበባ ውስጥ ሆኜ ነው ተንቀናል መኖር አልፈልግም ስል እኔ ሙባረክ ሙሰማ ያሲን አዲስ አበባ ውስጥ ሆኜ እንጂ ሌላ ሀገር ሆኜ አይደለም ተንቀናል መኖር አልፈልግም እኔ አሁን ሰላሌ ሜዳለው ልጅ የታረደበት ቦታ ቤተሰቦቹን አመጣላችኋለሁ ነገ ማለት ነው ውሻ የውሻ ልጅ ማለት ነው ጥንባታ ካረዱ በኋላ ሽንት ሸኑበት የወንድሜ ደም ላይ አሁን ፋኖ የሚባለውን መንግስት ኢትዮጵያ ላይ ካለ እኔም ያለው ኢትዮጵያ ላይ ነኝ ልክ ትግራይ ክልል ላይ ፋኖ ገብቶ መንግስት አስታጥቆት ትግራይ ክልል እየጨፈጨፈ እንደነበረ እኛም እንደ ቄሮ ከሀገሬ እኔ አሁን ሀገሬ ውስጥ ነኝ ያለሁት እንደ ቄሮ ከፋኖ ጋር መጋጠም ፈልጋለሁ መንግስት ካንተ በላይ ሆኗል ፋኖ በቃ ይሄን ነው ብለው ቆሻሻ ጥምብ የጥምብ ልጅ ማለት ነው ሌላ ድራማ ታመጣለን ሌላ ጭራሽ ሌላ ድራማ ታመጣላችሁ ማታ ሰው ጋበዘኝ ወዳጄ አለ ጋበዘኝ ልጁ የታረደው የኦሮሞ ልጅ ነው ዘመዴ ስጋዬ ነው ልጁ ሰማችሁ ኮፕሊንግ ሼር ጎዳ የታረደው ልጅ የኢትዮጵያ ብሔር ብሔረሰቦች በደንብ